ከብዙ ውጣ ውረድ በኋላና ከብዙ ልፋት ከብዙ ጭቅጭቅ በኋላ በእንደዚህ አይነት ቪዲዮ ስለመጡ ብዙዎቻችሁ ደስ ብሏቸዋል ማለት ነው። ከመጀመሪያ ጀምሮ እስካሁን ድረስ ስትከታተሉ የነበራችሁ ያው የነሱ ኦዲየንሶች የታወቃችሁ ናችሁ። መጥፎ ነገር ስታውም እንደዛው ነው፣ ጥሩ ነገር ስታውም ደግሞ እንደዛው ነው ማለት ነው። ዛሬ በቃ ኮሜንት አይደለም፣ በጣም አምሮባቸዋል። የጓደኛ ልክ የሚታይበት ቪዲዮ ነው እኔ ያየሁት ራሱ ማለት ነው። እና ሚፍታህ ሌሎችም በጣም በቃ ደስ የሚል ነገር ነው ውድ ቤተሰቦች። ከትናንት ወዲያ እንደዛ ሲጨቃጨቁ ምናምን ነገር በጣም ነበር የሚያስጠላው የሚደብረው። ጭቅጭቅ ለማንም ሰው አይኖ የእነሱ ይሄ የቢዝነስ ጉዳይ ነው፣ ጭቅጭቅ ሊኖር ይችላል። ግን ደግሞ በእንደዚህ አይነት ነገር ሲመጡ የምትሰጡት ኮሜንት የምትሰጡት አስተያየት በቃ ደስ የሚል ነው። ኮሜንቱ ራሱ ሞቅ ደመቅ ነው የሚለው እና ብዙዎቻችሁ ያው በእንደዚህ አይነት ቪዲዮ እንዲመጡ ስትጠብቁ ነበረ። በጣም ነው ደስ የሚለው። ከብዙ ልፋትና ከብዙ ድካም በኋላ እዚህ ደረጃ ላይ እዚህ ቦታ ላይ ስለደረሱ ያው የብሩኬም 350 ሺህ የሃይሚም ደግሞ 300 ሺህ ሰብስክራይብ ስለደረሰ ልዩ እነሱ የደስታ ቀናቸው ነው። እንኳን ደስ ያላቸው ለማለት እፈልጋለሁ። እኛንም ደግሞ እዛ ደረጃ ላይ የምንደርስበት ያድርገን። ውድ ቤተሰቦች፣ የነሱ አድናቂዎች፣ የነሱ ወዳጆች እስኪ ላይክ ሸር በማድረግ አብሮነታችሁን አሳዩኝ።